መልካም እሁድ እያልኩኝ ዛሬ እግዚአብሔር የምናመሰግንበት ቀን፣ በብዙ ነገር የምንባረክበት ቀን፣ በእምነታችን እንድንጠነክር የምንማርበት ቀን፣ ጊዜ አግኝተን ነፃነት አግኝቼ ደግሞ እንደዚህ የሚሄድበት ቀን ስላደረሰኝ እግዚአብሔር ይመስገን እላለሁ። ከዛሬ 8 ዓመት በፊት ጀርመን ሀገር እያለሁኝ እንደዚህ በየሳምንቱ የመሄዱ እድል አልነበረኝም። ምክንያቱም ያለው ቤተክርስቲያን በጣም ሩቅ ስለነበረ ቢያንስ ከ2 ሰዓት በላይ ነድቼ መሄድ ስለነበረብኝ ብካፈልም ግን እንዴት ነው የቤተክርስቲያኑ ሁሉም ነገር ይናፍቀኝ ነበርና እሄዳለሁኝ። ግን እንደዚህ በዓልን ጠብቄ ወይም የሆነ ነገር ሲኖር ካልሆነ በስተቀር እውነት ለመናገር በየሳምንቱ አልሄድምና አሁን ደግሞ እንደዚህ በየሳምንቱ ሄጄ እግዚአብሔርን ቃለ ሕይወት ለመስማት ልጄን ደግሞ እንዲባረክልኝ ሞር እንደገና ደግሞ ስለ መጽሐፍ ቅዱስ እንዲያቀልኝ እንዲማርልኝ እንዲዘምርልኝ ስላደረገኝ እግዚአብሔር ይመስገን እላለሁ። እናንተስ እሁድን ቀን በምንድን ነው የምታመሰግኑት? ይሄ ጥያቄ ነው። መልካም እሁድ ለሁላችሁ።